እንዴት ናችሁ? ዛሬ ስለ አንድነትና ስለ ማህበረሰባችን ጥንካሬ እናወራለን። ክርስቲያኖችና ሙስሊሞች እንደመተሳሰብ፣ ሰላም እና ፍትህ ያሉ ብዙ የጋራ እሴቶች አሏቸው። እነዚህን እሴቶች ማጉላት በመካከላችን መተማመንን ይገነባል። እነዚህ እሴቶች የጋራ መግባባትን ለመፍጠር እና አብረን ለመስራት መሰረት ናቸው። አንድ ላይ ሆነን ማህበረሰባችንን የተሻለ ቦታ ማድረግ እንችላለን። በጋራ ፕሮጀክቶች ላይ መተባበር፣ ለምሳሌ ትምህርት ቤቶችን መገንባት ወይም አካባቢን መንከባከብ፣ ግንኙነቶችን ያጠናክራል። በጋራ ስንሰራ ልዩነቶቻችንን ወደ ጎን ትተን የጋራ ግቦቻችን ላይ እናተኩራለን። ይህ ትብብር ለሁላችንም የተሻለ የወደፊት ጊዜ ይፈጥራል። ክፍት እና ገንቢ ውይይት ማድረግ አለመግባባቶችን ለመፍታት እና አመለካከቶችን ለመረዳት ይረዳል። እርስ በርስ ለመማር እና ለመከባበር ፈቃደኞች መሆን አለብን። ይህ መግባባት በመካከላችን ሰላምን ያመጣል። ዛሬውኑ ይጀምሩ። በአካባቢው ካሉ የሃይማኖት መሪዎች ጋር ይነጋገሩ፣ የጋራ ፕሮጀክቶችን ያቅዱ እና በውይይቶች ላይ ይሳተፉ። አንድ ላይ ሆነን ጠንካራ እና አንድነት ያለው ማህበረሰብ መፍጠር እንችላለን። ይህን ቪዲዮ ሼር በማድረግ ለሌሎችም መልእክቱን ያስተላልፉ።